ሀና ሰይፉ እባላለሁ። ካምፓኒ ከመቀላቀል በፊት ወይም ትሬኒንጎቹን ከመውሰዴ በፊት ሀና ምን አይነት ሰው ነበረች ካልን በህይወቷ ላይ ያን ያህል ደስተኛ አልነበረች። በጠዋት የምትነሳበት ሪዝን የሌላት ወይም ደግሞ ትንሽ ስልችት ያለ ህይወት ላይ የነበረች ሰው ነበረች። ይህን ስልጠና በዋነኝነት መውሰድ የፈለኩበት ምክንያት የህይወቴን ትልቁን ፐርፐዝ ማወቅ ፍላጎት ስለነበረኝ ነው። የምነሳበት ሪዝን አላውቅም፣ ለምን እንደምኖር አላውቅም። ኢቭን መማሩ ራሱ ለቤተሰብ ነበር የሚመስለኝና ትክክለኛ የህይወት ፐርፐዝ ማወቅ ፍላጎት ነበረኝ። ህልሜን አውቀው ነበረ ምን ማሳካት እንደምፈልግ፣ ግን ደግሞ በየትኛው መንገድ ወይም የትኛው አቅጣጫ ሄጄ ማሳካት እንዳለብኝ አላውቅም። የሆነ አቅጣጫ የሌለው ህይወት ነበር ስመራ የነበረው። ይህን ትሬኒንጎችን ከወሰድኳቸው በኋላ አንድ ያመጣሁት ነገር ህይወቴ ላይ ዘር ነው የዘራሁት። ለኔ እሱ ነው ትልቁ ነገር። ምክንያቱም የምነሳለት የምኖርለት ምክንያት አለ። ከዛ ውጪ ደግሞ የምኖርለትን ትክክለኛ ፐርፐዜን እንዳውቅ ረድቶኛል። ህልሞቼን ክሊርሊ እንዳስቀምጥ፣ ሰክሰስፉል ለመሆን ህይወት ክፍላችን ላይ መስራት እንዳለብንና እያንዳንዱ ነገር ምንድነው ፕሮግራም መደረግ አለበት ማይንዳችን። ስኬታማ ለመሆን ሆን ብዬ የምፈልገው ነገር አውቄ ሆን ብዬ ማይንዲንግ ፕሮግራም ካላደረኩት ከየትም ማምጪ ስኬታማ ሊሆን አልችልም። ትሬኒንጎቹን ከወሰድኩኝ በኋላ በፎቶ ወይም ደግሞ ፕሪንት ማድረግ ለጥፌ የምፈልገው ነገር ዴይሊ እያየሁኝ የምኖርለት የሆነ ህልምና ዓላማ እንዳለኝ ሁሌም ራሴን ጧጧት ሪማይንድ አደርገዋለሁ። ልጅነት ጀምሮ ሌሎች ሰዎች ወይ ሌሎች ነገሮች ፕሮግራም ካደረጉኝ እኔ ግን ራሴን በፈለኩት መንገድ ግን መርጬ ፕሮግራም ማድረግ እንደምችል አንደርስታንድ አደረኩኝ። 15 ዓመት ጎሎቼን ማውጣት ችያለሁ። ይሄንን ሳወጣ ቀላል አልነበረም፣ ይከብዳል። ግን ልክ አውጥቼ ስጨርስ ግን ዴይሊ የማደርጋቸው ሩቲኖቼ የዛሬ 15 ዓመት መገንባት እንፈልጋትን ሀና ዛሬ ላይ ምን አድርጌ ነው መገነባት? ዛሬ ምኖችን አክሽኖችን በመደራረብ ነው። አንድ አለት በጠብታ ውሃ ሊፈርስ ይችላል። የሚሆነው ግን ድግግሞች ሲኖሩ ያንን ማድረግ የምችለው መገንባት እንፈልጋትን ማንነት ያላትን ሀና ማግኘት እንፈልጋትን መገንባት የምችለው ዛሬ ነው፣ አሁን ነው።